አርሰናል ይላል፣ ባርሴሎና ይላል፣ ተጫዋችና ክለብ ይቆጥራል። ለምን? ያላዳ ልጅ ነው፣ አሰልጥኗል። የሶሃባ ስም አንድም አያውቅም፣ የአልሐምዱን ትርጉም አያውቅም፣ የነብዩን አንድ ሐዲስ አልሐፈዘም። አያማችሁም? ወላሂ ያ አብደላህ አያምም። እነዚህ ምናቸው የማይታወቅ እነሱ ስንት እናት በወርቅ ቤታቸው ሊገነባ ደርሷል። የኔና አንተ ወንድም ሰርቶ 100-200 ብር ቆጥቦ ለእናትና አባቱ ልብስ ገዝቶ ዱዓ እንደማስደረግ ማንቸስተር ቸልሲ 5 ሰዓት 6 ሰዓት ስለነሱ ይጨነቃል፣ ስለነሱ ያጠናል። ምንም ቦታ ላይ የለም እኮ ወስደውታል እኮ እነዛ፣ የለም ተቆጣጥረውታል። ያ አብደላህ እህቶቻችን ልጆቻችን እስኪ ተመልከቷቸው። ዛሬ ሰልጥነው እናት ቤት እየጠረገች፣ እናት ልብስ እያገበች፣ እናት የቤት ስራ እየሰራች ለግ ቲክቶከር አይናት። ቲክቶከር መሆን ነው፣ ሶሻል ሚዲያ ናት፣ ፌስቡክ ኢንስታግራም ናት። ያንን ማን ይንከላት? እናቴ ውሃ አንጭልኝ ትላታለች፣ ልብሴን እጠቢ ትላታለች፣ አቅርቢልኝ ትላታለች። ይሄን እናቷን ማን? ልጅቱ። እናት ታዛዥ ናት፣ ሰራተኛ፣ ልጅ አዛዥ ናት። ደሞ አልተደሰትኩም ይላሉ። እንዴት ይደሰቱ? እናትና አባቷን ዱዓ አስደርጋለች እና ትደሰታለች። እናትና አባቶቻችንን ዱዓ አስደርገናልና እንደሰታለን እንዴ? ወላሂ ያ አብደላህ የአላህ መልእክተኛ ምንድነው ያሉት? 3 ዱዓዎች አይመለሱም አሉ። ማን? አንደኛው የእናትና የአባት ዱዓ። ተረገሙህም እንደዛው ነው፣ ዱዓ ካደረጉልህም እንደዛው ነው። ዱዓ ካደረጉልን ዱዓቸው ተመላሽነት የለውም። ወላሂ ያ አብደላህ ለአባትህ ኮቱን ቀይርለትና ልብሱን ቀይርለትና ጫማውን ቀይርለትና አባቴ ዱዓ አድርግልኝ በለው፣ አባቴ የከፋኝ ነው በለው፣ አባቴ መደሰት እፈልጋለሁ በለው፣ አባቴ መክበር እፈልጋለሁ ዱዓ አድርግልኝ በለው።